በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ አንዲት ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። 4 ዓመት እንዴት ረጅም ነው? እንዴትስ አጭር ነው? የተከበራችሁ በመጀመሪያ እንደምን አደራችሁ? ጤና ይስጥልኝ። ይህ የዜና ነጋሪ ዘገባ ነው። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ የተጀመረውን የኢትዮጵያ ሀገራዊ ምክክር ጉባኤን ተከትሎ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ወቅታዊ ፖለቲካና ሉዓላዊነት ጉዳዮች ዙሪያ ሰፊ ማብራሪያን ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ በጉባኤ መክፈቻ ላይ ባስተላለፉት መልእክት ኢትዮጵያ በውጭ ኃይሎች የሚነዛ ፕሮፓጋንዳ ተጽዕኖ ውስጥ ገብታ የብሔራዊ ጥቅሟን አሳልፋ የምትሰጥ አገር አይደለችም ሲሉ በጽኑ አስታወቁም። ጠቅላይ ሚኒስትሩ ለኢትዮጵያ ብሔራዊ ጥቅም ሲባል የውጭ ኃይሎች የሚሰነዝሩት ማንኛውም ጫና ተቀባይነት እንደሌለው አጽንኦት ሰጥተዋል። በንግግራቸውም ኢትዮጵያ በራሷ ፈቃድ ካልሆነ በስተቀር በማንኛውም የውጭ ፕሮፓጋንዳ ተዘናግታ የምትገዛ ወይም የምትሸነፍ ሀገር አይደለችም በማለት የሀገሪቱን የጸና አቋም ገልጸዋል። ጠቅላይ ሚኒስትሩ በቀይ ባህር ተጠቃሚነት ዙሪያ በሰጡት ማብራሪያም የችግሩን ምንጭ ከውጭ ኃይሎች ይልቅ በውስጥ ድክመት ላይ ያነጣጠረ ነበር፣ የባህር አልባ መሆን ታሪካዊ ክስተትን ሲያብራሩም ኢትዮጵያ የጂኦግራፊ እስረኛ የሆነችው በውጭ ኃይሎች ጥንካሬ ሳይሆን በውስጥ መከፋፈልና ስንፍና እንደሆነ አመላክተዋል። እንደ እርሳቸው ገለጻ ኢትዮጵያ ስትገነባ የሚጠፋ ነገር ግን በውስጥ አለመግባባት ሲፈጠር ጣልቃ በመግባት የሚጠቀሙ ጊዜ ጠባቂ ኃይሎች መኖራቸውን ጠቅሰው ይህን የቆየ ታሪክ አዙሪት መስበር እንደሚገባም አስገንዝበዋል። በጉባኤው ለተገኙ 4000 ተመካካሪዎች ባስተላለፉት መልእክት ምክክሩ ለዘላቂ ሰላም ያለው ፋይዳ ከፍተኛ እንደሆነ ተገልጿል። ጠቅላይ ሚኒስትሩ አያይዘውም ኢትዮጵያውያን በመካከላቸው ባሉ ልዩነቶች ላይ በሰለጠነ መንገድ መወያየት እንደሚገባቸውም ጠቁመዋል። ለሌሎች ኃይሎች ጥቅም ሲባል የሀገሪቱን ብሔራዊ ፍላጎት አሳልፎ የሚሰጥ ተግባር እንክርዳድ በማለት የገለጹት ጠቅላይ ሚኒስትሩ ሊወገድ እንደሚገባም አሳስበዋል። ምክክሩ ከአዳራሽ ወጥቶ ለሁሉም ኢትዮጵያዊ የጋራ መፍትሄ እንዲሆን ተሳታፊዎች በሰከነ ልቦና ሌላውን ወገን የማዳመጥ ኃላፊነት እንዳለባቸውም አስገንዝበዋል። ጠቅላይ ሚኒስትሩ ንግግራቸውን የቋጩት ኢትዮጵያ የችግሮቿን በራሷ መፍታት የምትችል ሀገር መሆኗን በማስታወስ ነው። የዜና ነጋሪ ቤተሰቦች የጠቅላይ ሚኒስትሩን ይህን ወቅታዊ ንግግርና የሀገራዊ ምክክር ጉባኤውን በተመለከተ ያላችሁን አስተያየት በኮመንት ላይ እንድታጋሩን እንጋብዛለን። ለበለጠ መረጃና ወቅታዊ ዘገባዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጠቅላይ ሚኒስትር አብይ አህመድ ከአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ካያ ካላስ ጋር ተወያዩ። ሁለቱ ወገኖች በአፍሪካና በአውሮፓ ህብረት ግንኙነት፣ በኢትዮጵያና በአውሮፓ ህብረት ኢኮኖሚያዊ ትብብር ላይ እንዲሁም በቀጠና የደህንነት ጉዳዮች ላይ መክረዋል። ጠቅላይ ሚኒስትሩ ውይይቱን ፍሬያማ ሲሉ ገልጸውታል። የኢትዮጵያ ሀገራዊ ምክክር ለዘላቂ ሰላም ያለው ህያው ምስክር ነው በማለት አምባሳደር ባንኮሌ አዶዬ ገለጹ። በጉባኤ መክፈቻ ላይ የተገኙት የአፍሪካ ህብረት የፖለቲካ የሰላምና የደህንነት ጉዳዮች ኮሚሽነር አምባሳደር ባንኮሌ አዶዬ ኢትዮጵያን ታሪካዊ የጋራ ጉዞ በከፍተኛ ሁኔታ አድንቀዋል። ኮሚሽኑ በንግግራቸው ወቅት ይህ ጉባኤ በኢትዮጵያ ውይይትና በምክክር ዘላቂ ሰላምን፣ ልማትንና አዎንታዊ ለውጥ ማምጣት እንደምትችል የሚያሳይ ህያው ምስክር መሆኑን ገልጸዋል። በተጨማሪም አምባሳደር ባንኮሌ አዶዬ የአፍሪካ ህብረት ይህን ታሪካዊ ሂደት በሙሉ አቅሙ እንደሚደግፍና ከኢትዮጵያ ጎን እንደሚቆም በይፋ አረጋግጠዋል። ሂደቱ አሳታፊና ጥንካሬ ያለው መሆኑም ለህብረቱ ትልቅ ኩራት መሆኑን በንግግራቸው አንስተዋል።